አክቲቪስት ታማኝ በየነ ለአማራ ክልሉ ፕሬዝዳንት አቶ አገኘው ተሻገር ስልክ ይደውልና ስልኩ ሳይነሳ ይቀራል። ይሄ በመሆኑ ምክንያትም አቶ አገኘው ተሻገር ስልኩን ባለማንሳታቸው በዋትስአፕ ለታማኝ በየነ ድምጽ ያስቀምጡለታል። በዚህም ረጅም የድምጽ ቅጂ ላይ አማራን የሚከፋፍል የአማራን ኃይል መሸነፉን የሚገልጽ በጦርነቱም ተስፋ የሚያስቆርጥ ደረጃ ላይ እንደደረሱ የሚያስረዳ በኢኮኖሚም በደንብ እንደላሸቁና ወደ ልመና እንደገቡም በዚህ ድምጽ ላይ ይናገራሉ። ንግግራቸውን የጀመሩት የስነ ልቦናቸው መላሸቅን ለመሸፈን በሚሞክር መልኩ በጨዋታው ዋስተው ምን ነው ባክህ አረጀው እኮ ብለው ነበር። ሰላም ወንድሜ ታማኝ እንደነ ባለፈው ጊዜ ደውለልኝ ያው ምታቆ ነው የኔ ነገር እያንዳንዱ የኢትዮጵያ ጉዳይኛ እጂ ሆና ተቸግረናል። በዛ ምክንያት ቢዚ ስለነበርኩ ስልክ ስላላነሳሁልህ በጣም ይቅርታ። እንግዲህ ሽማግሌ ነገር አስቸጋሪ ነው እና በዛ ምክንያት ነው። ከዛም በጦርነቱ ያጋጠማቸውን ሽንፈት ይዘረዝሩ ጀመረ። በራያ ግንባር ረዘም ላለ ጊዜ ውጊያ አድርገን ነበር። ሆኖም መበላሸት የማይገባው ድል ተበላሸንና ወደ ኋላ ወጣን ሲሉ ተደመጡ። አሁን ያለው ነባራዊ ሁኔታ ያው የቲፒኤልኤፍ ፋይል በአጠቃላይ ህዝቡን በሙሉ አነሳስቶ ኦሬዲ ወደ ውጊያ እየገባ ነው ያለው። በዚህ ምክንያት ያው ባለፈውም እንደተከታተልከው መንግስት ከትግራይ መውጣትን እንደ ቁልፍ ወታደራዊ አማራጭና ታክቲካል አማራጭ አድርጎ ወስዶት ነበር። ይሄን እንደ ጥሩ ደግፈናል። ሰሞኑን በራያ መስመር ያው ረዘም ላለ ጊዜ ከኛ ልዩ ኃይል ጋር ግጭት ነበር። ያው በኋላ ላይ ዘግይቶም ቢሆን መከላከያ ጆይን አድርጎን ነበር። ነገር ግን ኮረም ላይ የተወሰነ በአመራርም በምንም በእኛ ልዩ ኃይል አመራርም በመከላከያ አመራርም ኮረም ላይ መበላሸት የማይገባው ነገር ተበላሸና ወደ ኋላ ተወጣ። ስለዚህ ኮረምን ይህን ያህል እንደው ትልቅ ውጊያ ነው የምትለው ውጊያ ሳንዋጋ ነው ኦልሞስት የለቀቅነው። ፋክቱ ይሄ ነው። ዶክተር ጸጋይ ስለዚህ ጉዳይ ይሄን ይለናል። ስለዚህ በአጠቃላይ የመጀመሪያው መልእክት የተኩስ አቁሙ ውሸት እንደሆነ፣ ጦርነቱን የማቆም ምንም አይነት አዝማሚያ እንደሌለ፣ ምናልባትም የመጨረሻ የሚባል በጣም በተስፋ መቁረጥ እና በመጨረሻ ቁርጠኝነት ወደ ጦርነት እየገቡበት እንደሆነ የሚያሳይ ነውና ያ ድምጽ የዲስፔር ድምጽ ነው። የተስፋ መቁረጥ እና ከተስፋ መቁረጥ የመነጨ የግፋ በለው አይነት መልእክት እንደሆነ ተረድቻለሁ። ከዛም በመቀጠል ጥፋቱ የኛው ሆኖ እንጂ ህወሓት በልጣን አይደለም የሚል ሐሳብ ሲሰነዝሩም ተደመጡ። ይሄ ነው ዞሮ ግን ስተቱ የመከላከያ ብቻ ነው፣ የልዩ ኃይል ነው፣ የፌደራል ፖሊስ ነው ልትላል የሁሉም ነውና ለአንተ የተሟላ ኢሜጅ እንዲኖር ከሚል መነሻ ነው። አሁን ላይ ያው ቆቦ ላይ ሆኖ መከላከል አይቻልም። ማነው አላማጣ ላይ ሆኖ መከላከል አይቻልም። ቦታውን ታውቀዋለህ፣ አስቸጋሪ ስለሆነ አላማጣ ላይ ከሆነ ከግራ ካሶ እየተኮሰ ይቀጠቅጣል። ስለዚህ አላማጣንም ለቆ በግራ ካሶና በጩዌር መካከል ነው ወታደራዊ ቦታዎች ያሉት። እዛ ላይ ለምሳሌ በአላማጣ በኮረም የነበረው የደቡብ ትግራይ የራያ አካባቢ ጦርነት ላይ በምን ምክንያት እንደተሸነፉ ለማብራራት ይሞክራሉ። ሽንፈታቸው የአማራ ክልልም ባለስልጣናት፣ የመከላከያም ባለስልጣናት፣ የፌደራሉም ጭምር እጅ እንዳለበት በእነሱ ስህተት ምክንያት እንደሆነ ይናገራሉ። ማመን ስላልፈለጉ ያንን ይላሉ እንጂ በመሰረቱ የትግራይ መከላከያ ሰራዊት የበላይነት አግኝቶ እንዳሸነፋቸው ማመን ስላልፈለጉ የኛ ስህተት ነበረ የሚል ነገር ይናገራሉ። እሱ የግምገማው አለ። በመቀጠልም የአማራን ህዝብ ያስቆጣ ንግግር ተናገሩ። የጎጃም ሚሊሻ ፈሪ ነው፣ አስቸገረን፣ ወደ ቤት መልሱን ይሉና የትውልድ ሀገራቸው ጎንደር ግን እያሞገሷት የጎንደር ሚሊሻ ጀግና ነው፣ ከሱ መፈጠሪያ ኩርቶኛል ሲሉ ተደመጡ። ይሄም
በብዙ አማሮች ዘንድ ቁጣን አንስቶ ብዙ ጎጃሚዎች አገኘው ተሻገር ከስልጣን እንዲለቅ እስከ መጠየቅ ደረሱ። ላይ ይዘናል ከሌላው አካባቢ የተዘጋጀው ያው ሚሊሻ አደራጅተን ወደ ቦታው ልከን ነበር። እንግዲህ ያው እንደምታውቀው ሰውም ይፎክራል ወደ ተጨባጭ ተግባር ስታስገባው ግን ምክንያት ያበዛል። ወይ ቀለብ ያለቀኝ ይልባል፣ ወይ ጥይት አለቀብኝ ይላል፣ ወይ እንደዚህ ግራ ተጋባው ይላል፣ ወይ ምናምን ይልና ያው መሸሸቱን እንደ ምክንያት ይጠቀምበታል። ፋክቱ ግን ያ አይደለም። ንግግራችንና ፕራክቲካሊ ተጨባጭ ሁኔታ ላይ ያለን ስምሪት አንድ አይደለም። ይሄን ስነ ልቦና ማስተካከል አለብን ብለን እየሰራን ያለነው አሁን ይገርማል። የወሎ ሚሊሻ የምስራቅ ጎጃም ሚሊሻ ኦልሞስት ያዊ ሚሊሻ ኦልሞስት እያስቸገረን ያለው የምዕራብ ጎጃም ሚሊሻ ምትለው እያስቸገረን ያለው ወደኋላ ወደ ቤት መልሱኝ ጠቅላላ እያለ እያስቸገረን ያለው እሱን ለማረጋጋት እየሞከርን ያለነው። ልዩ ኃይሉ ራሱን አደራጅቶ በደንብ ውጊያውን አሁንም ለማስቀጠል እየሞከረ ነው። መከላከያም ጥሩ ሞራል አለው፣ ጥሩ መነሳሳት አለው። በዚህ 2 ቀን 3 ቀን እንግዲህ ወይ በደንብ አጥቅተን አንድ ነገር ማድረግ አለብን ወይ የሆነ ነገር ማድረግ አለብን የሚል አቅጣጫ ተቀምጦ ነው ያለው። ከዛ ውጭ አሁን በጸለምት በኩል የወጡ ውጊያ ላይ ነው ያለነው። ጸለምት ማለት ማይጸምሪ አካባቢ ጧት እነሱ ይዝታል፣ ማታ እነሱ ይዝታል። አሁን ራይት ነው ጸለምት ውጊያ ላይ ነው ያለነው። እዛ ላይ የደቡብ ጎንደር የጋይንት የሚሊሻ የደብረ ታቦር ሚሊሻ ገጥሟል። የሰሜን ጎንደር የጸለምት ሚሊሻ ገጥሟል። የዚህኛው ሚሊሻ ባህሪ ደግሞ በጣም ይገርማል። መሸሸት የሚባል አያውቅም። ይልቁንም በተሟላ ሳይሆን በተሟላ ቀለብ ሳይሆን በቃ በያዘው ነገር ነው የሚዋጋ። በጣም ነው ፕራውድ የምታደርገው እዛ አካባቢ በመፈጠር ህዝብን እንደ ህዝብ አንዱን ካንዱ ማወዳደር ተገቢ ባይሆንም በጣም ነው የምትገረመው። እና እዛ ላይ አሁን ውጊያ እየተካሄደ ነው ያለው። አሁን ሁኔታው ጸለምትን ነገ ጠዋት አካባቢ ሌሊት ላይ ኦልሬዲ እስከ ተከዜ እናሻግረዋለን ብለን እየሰራን ነው። እንግዲህ የሚሆነው አይታወቅም። ውጊያ ለኳስ ጨዋታ ነው፣ አታውቅም ምን ሊከሰት እንደሚችል። ሌላኛው የወልቃይት አካባቢ ነው። ወልቃይት ላይ የማዕከላዊ ጎንደር የአርማጭሆ የቋራ ያለፋ የጣቁሳ የመተማ እዚህ በለሳ ጠቅላላ ሚሊሻ አስገብተንበታል። እዛ ላይ ያለው መነሳሳት ጥሩ ነው። ጠላት ሙከራ በተደጋጋሚ ጊዜ አድርጓል። አዲጎሹ አካባቢ አታውቀው ይሆናል እንጂ እዛ ላይ ሞክሮ አልተሳካለትም። ግን ከዚህ ቀጥሎ ኃይሉን አሰባስቦ ወደዛ እንደሚመጣው ቀን እኛም የመጨረሻውን ጭፍጭፍ አድርገን ከተሸነፍን ተሸንፈናል የምንልበት ካሸነፍን ደግሞ በትክክልም ማንነታችንን እናስከብርበት ቦታ ስለሆነ አልመን እየሰራን ነው ያለነው። ዶክተር ጸጋይም ለዚህ ንግግራቸው ይሄን ምላሽ ሲሰጥ እናዳምጠዋለን። በማንኛውም ሁኔታ ምላሽ ተገቢው ምላሽ የሚሆነው ለፖለቲካዊ ጥያቄ ፖለቲካዊ መልስ፣ ለፖለቲካዊ ቋጠሮ ፖለቲካዊ ፍቺ እንዲኖረው ብቻ። ለፖለቲካዊ ጥያቄ ፖለቲካዊ ምላሽ ካልሰጠ በብረት ምላሽ ይሰጣለው ካልክ ያንተ ብረትም ይዝላል፣ እኔም አንድ ቀን ብረት አገኛለሁ። ስለዚህ ያኔ አሁንም ሌላ ኡደት ውስጥ ነው የምንቀጥለው። ስለዚህ ፖለቲካዊ ከሆነ ችግራችን ፖለቲካዊ መፍትሄ ያስፈልገዋል። ኦኬ፣ ህጋዊ ከሆነ ችግራችን ህጋዊ መፍትሄ ያስፈልገዋል። የመሬት ባለቤትነት ጉዳይ ህጋዊ ከሆነ ጥያቄው የህግ ጥያቄ ነው የሚሆነው ይመስለኝ፣ በህግ መንገድ ሊፈታ ይገባዋል። የማንነት ጉዳይ ፖለቲካዊ ጥያቄ ነው፣ በፖለቲካ መንገድ በሬፈረንደም ሊፈታ ይገባዋል። በዚህ መንገድ ማጥፈታው ከሆነ በጉልበት ያስከውን በጉልበት ትለቃለህ። ያ ደግሞ ሌላ እልቂት ሌላ ሞት ነው የሚያመጣው። ይሄ መፍትሄ አይሆንም። ዛሬም ነገም ወደፊትም መፍትሄ ብረት መፍትሄ አይሆንም። ለዘላቂውም የፖለቲካን ከብረት ካላላቀቅን ከፋሺዝም አንድ እርምጃ ተራምደን ያለነው። ጥላቻና ንዴት ሲጨመርበት ደግሞ እና ጠላትን እስከመጨረሻው ለማጥፋት የፖለቲካ ስልጣንን የምትጠቀም ከሆነ ፋሺስት ነው የምትሆነው። ይሄ መቼም ቢሆን ወደፊት አያራምደንም። አንድ አገር የፖለቲካ ሊሂቅ ፋሺስት የሆነ ለታ የዛን ቀን ተሸንፏል። እንዲሁ በመቀጠልም ህወሓት የአማራን ህዝብ ለማጥፋት እየሰራ ነው፣ ከአማራ ደግሞ የጎንደርን ህዝብ ሊያጠፋ ቆርጦ ተነስቷል ሊኑና የወልቃይትን ጉዳይ የኢትዮጵያ አጀንዳ አድርገን እየሰራንበት ነው ያለነው ብለው የወልቃይት ጉዳይ የኢትዮጵያ አጀንዳ እንዲሆንና
በወልቃይት ጉዳይ አሳበው የኢትዮጵያ ህዝብ ሁሉ ከጎናቸው እንዲቆም ይህም መንገድ እየሞከሩ እንደሆነ ተናገሩ። እንግዲህ ሰሞኑን እዚህ ሁኔታ ላይ ያለነው አጠቃላይ አሁናዊ የጦርነት ሁኔታ እንደሚመስለው መረጃ እንዲኖርህ ብዬ ነው። እንደዚህ አንዳንዴ ታይም ሲኖረኝ በዋትስአፕ እንደዚህ ቴክስት አደርግልሃለሁ። የኔ ያለንበት ሁኔታ ከባድ ነው። ሁኔታው ከባድ ነው። ያው ስታሸንፍ ሁሉ ጀግና ይባባላል። እኔ ነኝ ይህን ውጊያ የመራሁት ይልሃል። ጠቅላላ እንደኛ ነኝ ይልሃል። ደግሞ እንደ ትናንትናው አይነት እንደ ኮረሞ አይነት ችግር ሲፈጠር ተጠያቂው የክልሉ መንግስት ነው ወይ አገኘው ነው ወይ አብይ ነው ወይ በቀለ ነው ይልሃል እና ኃላፊነት መውሰድ አይፈልግም። እና አሁን ትላንትና ጥሪ አስተላልፌያለሁ። የሀገራችን የመከላከያ ሰራዊት የነበረ ሰው በሙሉ እንዲገባ፣ አሁን ተዋጊ ነው የምንፈልገው ወደ ውጊያ እንዲገባ፣ ፖሊስ የነበረ መከላከያ የነበረ መሬት ላይ የሚዋጋ እና የሚያዋጋ ሰው ኦልሬዲ ጥሪ አስተላልፈን እየተመዘገበ ነው። ወጣቶች አሁን ጥሩ መነሳሳት አለ። ይሄ ዝም ብለ በሽማግሌ እጅ ያለ ትጥቅ አንድ መልክ አስይዘን ወጣቱን አስታጥቀን ወደፊት መግፋት መቻል አለብን። ወያኔን ለአንዴና ለመጨረሻ ጊዜ ካልታገልነው በስተቀር ህዝባችን በተለይ ደግሞ የአማራን ህዝብ በተለይ ደግሞ የጎንደርን ህዝብ ለማጥፋት የመጨረሻ ውሳኔ ወስኖ ነው እየተንቀሳቀሰ ያለው። የኦሮሚያ ክልል መንግስት አንድ 10,000 የሚጠጋ ሚሊሻ መልምሎ አብሮን ለመዋጋት ዝግጅቱን ጨርሶ ኦልሞስት ሰራዊቱ እየመጣ ነው ያለው። ጥሩ መነሳሳት አለ። ደቡብም እንደዛ እያደረገ ነው። ሶማሌም ሊሞክር እያለ ነው። አሁን የወልቃይት የጠገዴ ጉዳይ የኢትዮጵያ ህዝብ ጉዳይ አጀንዳ የኢትዮጵያ ህዝብ አጀንዳ እንዲሆን ለማድረግ እየሰራ ነው ያለው። ዶክተር ጸጋይም ይሄን ይለናል። ኢንፋክት አሁን እዚህ ንግግር ውስጥም እንደሰማኸው አቶ አገኘው ሲናገር ሰሞኑን በአጠቃላይ በሚዲያም ላይ ሲያደርጉ እንደነበረው ይሄንን ትግል አሁን የሚደረገውን የወልቃይትና የራያን የማስመለስ ጥያቄ የአማራ ክልል ጉዳይ ሳይሆን የኢትዮጵያ ህዝብ የሉዓላዊነት የደህንነት የአገር አንድነት ጉዳይ አድርገን እንደ አጀንዳ አስይዘነዋል። ለናሲዘው ይገባል ነው። ኦኬ አስይዙት፣ ጥሩ ነው። በርግጥ የኢትዮጵያ ጥቅም ጉዳት ላይ እየዋለ ለጉዳት ተጋልጦ ከሆነ ወልቃይት በአማራ ክልል ስር ከሚተዳደር በትግራይ ስር ሲተዳደር ኢትዮጵያ ጥቅሟና መብቷ ሉዓላዊነቷ ለጉዳት ይጋለጣል የሚሉ ከሆነ ኦኬ በምን ምክንያት የሚለውን ጥያቄ በደንብ መመለስ አለባቸው ለኢትዮጵያ ህዝብ። ለምንድን ነው በአማራ ክልል ስር ሲተዳደር የኢትዮጵያን ጥቅም የሚያጎላው በትግራይ ክልል ስር ሲተዳደር ግን ኢትዮጵያን እና አንድነቷን ሉዓላዊነቷን ብሔራዊ ጥቅሟን አሳልፎ ለጉዳት ይሰጣል የሚባለው ለምንድን ነው? ትግራይ ኢትዮጵያዊነት ስለሚጎድለው ነው ወይስ አማራ ኢትዮጵያዊነቱ የበላይነት ስላለው ነው ወይስ ሌላ ነገር ሌላ አጀንዳ በለው ግፋ በለው ይያሉ ወጣት እየመለመሉ ምስኪን ገበሬ እየመለመሉ ከመማገድ ይልቅ ሰከን እንበል ብለው በሁለት ወንድማማቾች መካከል በድንበር ላይ የሚደረግን ጦርነት ለማስቆም ምን እርምጃ እንውሰድ ብለው መመካከር አለባቸው። የሀገር ሽማግሌ ነን የእርቀ ሰላም ኮሚቴ ነን የምንድነን እያሉ በየእስር ቤቱ የሚዞሩ ሽማግሌ ነን ባዮችም ስራ ከፈለጋችሁ ይሄው ስራ አሁን ነው። የበፊቱን እንተው። አሁን ግን በክልሎች መካከል የሚደረግ ጦርነት ነው። ይሄንን ነው የኢትዮጵያ አጀንዳ እናድርገው እያለ የክልል መስተዳድር እየተናገረ ያለው። የኢትዮጵያ አጀንዳ ማድረግ ከፈለጋችሁ የኢትዮጵያ አጀንዳ ሰላም ነው እንጂ ጦርነት አይደለም። የኢትዮጵያ አጀንዳ የኢትዮጵያውያን ሁሉ አጀንዳ ከጦርነትና ከእሳት እፎይ ማለት ነው እንጂ አንድን ወገን ወሮ አንዱ ግፈኛ ስር ተሰባስቦ ሌላኛውን ወንድሙን ሰብሮ የኢትዮጵያን አጀንዳ የኢትዮጵያን ጥቅም ማስከበር አይቻልም። ይሄንን ሊረዱ ይገባል። ከዛም በትግራይ ህዝብ እንደቀኑና ከፍተኛ የስነ ልቦና ውድቀት እንዳጋጠማቸውና መሬት ላይ ያለው እውነታና ሚዲያ ላይ የሚፎከረው ፉከራ ለየቅል እንደሆነ ምስክራቸውን ሰጡ። ይሄ ነው ያለው። አሁን በረሰባችን ውስጥ ስነ ልቦናውን ከፍ የማድረግ ያጥቂነት ስሜት እንዲኖረው የማድረግ ስራ መስራት አለብን ብለን እየሰራን ያለነው። በጣም በሚገርምህ እኔ አይቸው የማላውቅ ከፍተኛ የሆነ የስነ ልቦና የበታችነት ስሜት ብዙ አካባቢ ታስተውላለህ። ይሄንን በደንብ ማስተካከል ካልቻል ሚዲያ ላይ እንደምናቀራራው የሆነ ቦታ ላይ እንደምናቀራራው የአማራ ህዝብ ጀግንነት ማውራት በጣም ከባድ ነው።
ያው አንተ ወንድሜ ስለሆንክ ይሄን ለመግለጽ ያህል ነው እና ትንሽ ህዝባችን በሞራሉ በተጨባጭ ከፍ ያለ መሆን አለበት። ሶሻል ሚዲያ ላይ እንደሚጻፈው ለቅሶና ሰርግ ላይ እንደሚፎክረው እውነትም እንደዛ ሆኖ ተጨባጭ መገኘት አለበት። እኔ እውነት ለመናገር ከትግራዮች የቀናሁት መነኩሴዋ በርበሬ ትረጫለች፣ ቄሱ በቃ አማራ እንግዲህ ብሎ ሲቀሰቀስ በጣም ነው የምትገረመው። መቀስቀስ ብቻ አይደለም፣ በተግባር ጦርነት ይሳተፋል። በተግባር ታንክ ላይ መጥቶ ይወጣል እና ህዝቡን እንዴት እንደሚያነሳሱት ኦፍ ኮርስ ማይኖሪቲ ሳይኮሎጂ ነው፣ ግን ቀላል ህብረተሰብን በማነሳሳት ደረጃ የሰሩት ስራ ቀላል አይደለም። ሁሉም የትግራይ የፖለቲካ ኃይሎች አንዱ ነዋል። አሁን እኛ ጋር የሚጎለው በመቀጠልም አንድ አስገራሚ ነገር ይናገራሉ። እሱም በገንዘብ ማሰባሰብና ጎፈንድም የሚታወቀው ታማኝ በየነ ለጦርነቱ ገንዘብ እንዲያሰባስብ ይጠይቁታል። ግን ገንዘቡን ሲያሰባስብ ለጦርነት መሳሪያ መግዣ ብሎ ሳይሆን ተፈናቃዮችን ለመርዳት በሚል ሰበብ ዋሽቶ ገንዘብ እንዲያሰባስብላቸው ተናግሮ ይጨርሳሉ። ይህ እንግዲህ ሀገሪቷ ምን ያህል የኢኮኖሚ ድቀት እንደደረሰባቸው በደንብ ያሳያል። እንግዲህ የቻላችሁትን ሁሉ አድርጉ። አበበ በለው ደውሎልኝ ነበር የሆነ ነገር ዝም ብሎ ለጦሩ ገንዘብ እናዋጣ ባይባልም በተፈናቃይ ስም ገንዘብ እናዋጣ እና ቢያንስ ሰራዊቱን የምታጠናክሩበት ሁኔታ እንድታመቻቹ ብሎ የነበረ ጥሩ ሀሳብ ነው ብዬዋለሁ። እናንተንም አማክራቸው፣ ሌሎችንም ሰዎች አማክራቸውና እንደ ጎፈንድሚ እንትን አዘጋጅታችሁ ለተፈናቀሉ በሚል ግን ክሪቲካሊ ዋና ፐርፐዙ ግን ለሰራዊቱ ቀለብ፣ ለሰራዊቱ ልብስ፣ ለሰራዊቱ በየቀኑ በሚሊዮን የሚቆጠር ገንዘብ የሚያስፈልግ ቀለብ ለማቅረብና ይሄን ለማድረግ የሚያስችል ድጋፍ እናድርግ ብለው አንዳንድ ሰዎች ይጠይቁኛል። አንተ ምን መሆን መቻል እንዳለበት ዳይሬክሽን መስጠት ጋይድ ማድረግ ይጠበቅብሃልና ዶክተር ጸጋይም ለፕሬዝዳንቱ ንግግር ይሄን ምላሽ ይሰጣል። የኢትዮ አማራ ፖለቲካል ሊቃን ዋና አመራሩ ከየት አካባቢ እንደሆነ ምን ያህል በአርቲስቶቻቸው ላይ እንደሚደገፉ ከፖለቲከኞች ይልቅ ከዋና የፖለቲካ አዋቂዎች ከምሁራንም ይልቅ ምን ያህል ከመድረክ አስተባባሪዎችና ከአጫፋሪዎች ላይ የሚደገፍ መሆኑንም የሚያሳይ ነው። ስለዚህ በሱ ላይ ተደግፈው ገንዘብ ስለሚለምኑ ገንዘብ እርዳታቸውን ስለሚመለከት ያንን ገንዘብ እርዳታቸውን ለማግኘት ሲሉ ሪፖርት እያቀረቡ ነው ማለት ነው። ሌላ ግን በጣም ነገር የሚኮረኩረው ቀደም ሲልም ለካ የተፈናቃይ ፖለቲካ ተፈናቃዮች እዚህ ጋር ኦሮሚያ እዚህ ተፈናቀሉ፣ ደቡብ ክልል እዚህ ተፈናቀሉ ምናምን የሚለው ነገር የመሳሪያ መግዣና የጦርነት አዋጅ ማወጃ ስትራቴጂ እንደሆነ በዚህ ግልጽ ሆኖ ወጣ ማለት ነው። ለጦርነት ደቦ ለመጠራራት ሲፈልጉ መሳሪያ ለመግዛት ገንዘብ ማሰባሰብ ሲፈልጉ በተፈናቃዮች ስም እንደሚሄዱ ስለዚህ ተፈናቀሉ ዜጋ እንደዚህ ልጆች ተፈናቀሉ እያሉ የሚጮሁት ለተፈናቃዮቹ በማሰብ ብቻ እንዳልሆነ በተፈናቃዮቹ ስም ገንዘብ ለማሰባሰብ እንደሆነ ገንዘቡም ደግሞ ለተፈናቃዮች ለመርዳት ሳይሆን ለጦርነት ዓላማ እንደሚውል ያሳየ ያመላከተ በግልጽ እርቃኑን ያስቀረ ንግግር ነው። በመጨረሻም እንግዲህ የአማራ ክልል ፕሬዝዳንት ይቺን ሐሳብ ሰንዝረው ሰላምታ ሰጥተው የድምጽ መልእክቱን ይጨርሳሉ። እኛም ሰላምታችንን ያበረከትንላችሁ ፕሮግራማችንን እንጨርሳለን። በዚህ ወቅት ከመተባበር ውጭ ሌላ ነገር የለውም። አሁን ግምገማ ለምን ነው እንዲሆነው? ኮንስፓይሬሲ አለ፣ ኮንስፓይሬሲ የለም። መከላከያ ምንድነው? ፌደራል ፖሊስ ምንድነው? ልዩ ኃይል እንደዚህ ነው፣ አገኘው እንደዚህ ነው፣ አብይ ወዲህ ነው፣ ታማኝ ወዲያ ነው ብሎ መገምገም ኋላ ሁሉ ነገር መልክ ስናስይዘው ምናየው ይሆናልና በዚህ መንገድ ብንነጋገር ብዬ ነው። በተረፈ ያለው አፕዴት ይሄ ነው። ደህና ሁኑ። ሰላም በልልኝ ቤተሰብ።